በዚህ ቪዲዮ በአስትሮሎጂ ጥናት መሰረት የኤሪስን ወይም ከመጋቢት 12 እስከ ሚያዝያ 11 የተወለዱ ሰዎችን ዋና ዋና ባህሪያትና 5 የፍቅር አጣማሪ ኮከቦችን እንመለከታለን። በልጅ የሚመሰሉት ኤሪሶች ወይም ከመጋቢት 12 እስከ ሚያዝያ 11 የተወለዱ ሰዎች ለምንድነው ሁልጊዜ አንደኛ ብቻ መሆንን የሚፈልጉት? በውስጣቸው ያለው ያ የማይጠፋ የእሳት ቃጠሎስ ከየት የመጣ ነው? የኤሪሶች መሪ ቃል እኔ ነኝ ወይም አይ አም የሚል ነው። እኔ ነኝ ያደረግኩት፣ እኔ ነኝ የጀመርኩት፣ እኔ ነኝ የደፈርኩት። ኤሪሶች የኮከቦች መነሻ ተብለው ነው የሚታወቁት። ይህም ማለት ነገሮችን የመጀመር አዳዲስ ሐሳቦችን የማፍለቅና የለውጥ መሪ የመሆን ተፈጥሮ አላቸው። አንድ ኤሪስ ባለበት ቦታ ዝምታ ወይም መረጋጋት አይኖርም። በሄዱበት ቦታ ሁሉ የለውጥ ንፋስ ይዘው ይገባሉ። የኤሪስ ምልክት አውራ በግ ወይም ዘራም ነው። አውራ በግ የሚያጋጥሙትን እንቅፋቶች ሁሉ በግንባሩ እየተጋፈጠና እየገፋ ለማለፍ እንደማይፈራው ኤሪሶችም ልክ እንደዚሁ ናቸው። ሕይወት ፈታኝ በሆነች ቁጥር እነሱ ይበልጥ ይጠነክራሉ። ወደ ኋላ ማፈግፈግ የሚባል ነገር በእነሱ መዝገበ ቃላት ውስጥ አይታወቅም። ኤሪሶች ጦረኛና ተዋጊዎች ሲሆኑ እንዲሁም በውስጣቸው ከፍተኛ የውድድር መንፈስና ጉልበት አላቸው። የዚህ ኮከብ ተወላጆች የሚመሰሉት በእሳት ነው። እሳት ብርሃንን ይሰጣል። እሳት ይሞቃል፣ ግን ደግሞ ካልተጠነቀቁ ያቃጥላል። እነሱም ልክ እንደዚሁ ናቸው። ኤሪሶች ፈጣን ናቸው። ሕይወታቸውን በከፍተኛ ፍጥነት ነው የሚጓዘው። ቀርፋፋነትን እንደ ስቃይና ሕመም ነው የሚያዩት። ደፋሮችም ናቸው። ሌሎች ሰዎች አደገኛ ነው ብለው የሚፈሩትን ነገር ኤሪሶች ለምን አልሞክረውም ብለው ይገቡበታል። ግልጽነትም መለያቸው ነው። ኤሪሶች ጋር ድብብቆሽ የለም። ልባቸው ላይ ያለውን በምላሳቸው ላይ ታገኙታላችሁ። ይህ ቅንነታቸው ብዙ ጓደኞችን ቢያፈራላቸውም አንዳንዴ ግን ሳያስቡት ሰዎችን ሊያስቀይሙ ይችላሉ። የኤሪሶች ስብዕና በሥራና በማኅበራዊ ሕይወት። ኤሪሶች በሥራ ቦታ ላይ ምርጥ አለቃ ወይም መሪ መሆን ይችላሉ። ምክንያቱም ሌላው ሰው ተጠራጥሮ በቆመበት ቅጽበት እነሱ ቀድመው እርምጃ ይወስዳሉና። ትዕዛዝን መቀበል አይመቻቸውም። ይልቁንም የራሳቸውን መንገድ መጥረግ ይመርጣሉ። በጓደኝነት ረገድም ኤሪስ ታማኝና አዝናኝ ናቸው። ከእነርሱ ጋር በቀላሉ አሰልቺ ቀናት ወይም ጊዜያት አይፈጠሩም። ሁልጊዜ አዲስ ቦታ ለመሄድ፣ አዲስ ምግብ ለመሞከር ወይም አዲስ ጨዋታን ለመጫወት ዝግጁ ናቸው። ነገር ግን አንድ ነገር ማወቅ ተገቢ ይሆናል። ኤሪሶች ቶሎ ተቆጪ ናቸው። እንደ ክብሪት በትንሽ ነገር ሊነዱ ይችላሉ። ቢሆንም ግን በዛው ልክ ቁጣቸው ቶሎ ይበርዳል። አሁን ወደ ዋናው ጉዳይ እንግባ። የኤሪሶች የፍቅር ሕይወት። አንድ ኤሪስ ሲያፈቅር ምን ይመስላል? እንዴትስ ልባቸውን ማሸነፍ ይቻላል? እነዚህ ሰዎች አዳኝና ተዋጊ ናቸው። ኤሪሶች ፍቅርን ልክ እንደ ከባድ አደን ነው የሚያዩት። የሚፈልጉትን ሰው ለማግኘት የሚሄዱበት ርቀት፣ የሚያሳዩት ትጋትና ድፍረት የሚያስደንቅ ነው። አንድን ሰው ከወደዱና በፍቅር ከወደቁ ያንን ሰው የራሳቸው ለማድረግ ከፍተኛ ጥረትና ተጋድሎን ያደርጋሉ። አይሆንም የሚል መልስ በቀላሉ አይቀበሉ። ኤሪሶች ቀጥተኛም ናቸው። በፍቅር ጨዋታ ውስጥ ጊዜ ማባከንን አይወዱም። እወድሃለሁ ወይም እወድሻለሁ ለማለት ዓመታትን አይጠብቁም። ዙሪያ ጥምጥምም አይሄዱም። ስሜታቸው ልክ እንደ እሳተ ገሞራ ፈንድቶ ገሃድ ይወጣል። ኤሪሶች በተለይም ሴቶቹ አድናቆትን ይራባሉ። በፍቅር ግንኙነት ውስጥ የአጋራቸውን ጀግና መሆን ቢፈልጉም በዛው ልክ ግን በሰሩት ሥራና ባላቸው ማንነት ሲደነቁና ሲወደሱ ፍቅራቸው ይበልጥ ይጨምራል። ቢሆንም ግን ከኤሪሶች ጋር ባለ ግንኙነት ሁሌም ይህንን ማረጋገጥ ያስፈልጋል። አደን ፍለጋና መጋፈጥን እንዲሁም አዲስ መንገዶችን ይወዳሉና አንዴ ካሸነፉ በኋላ ግንኙነቱ አሰልችና የተለመደ ሩቲን እንዳይሆንባቸው ከኤሪስ ጋር የሚኖር ግንኙነት ሁልጊዜም አዲስ ኦክሲጅን ያስፈልገዋል። አሁን ጥያቄው ከማን ጋር የሚለው ነው። ኤሪሶች ከማን ጋር ይህ መረጋጋትና ሁሌ አዲስነት ተሰምቷቸው ለሕይወት የሚተርፍ ግንኙነትን ይፈጥራሉ? በኮከብ ቆጠራ ሕግ መሠረት አንደኛ የእሳት ተምሳሌቶቹ ሊዮና ሳጁታሪየስ ምርጥ ተጣማሪዎቻቸው ናቸው። ምክንያቱም ሁለቱም የኤሪስን ፍጥነትና ጉልበት መቋቋም ይችላሉ። አብረውም ሲሆኑ ሕይወት በሳቅና በጀብዱ የተሞላች ይሆንላቸዋል። ሁለተኛ የንፋስ ተምሳሌቶቹ ጀሚኒ፣ ሊብራና አኳሪስ ናቸው። ንፋስ እሳትን ያቀጣጥሏል። የእነዚህም ምልክት ባለቤቶች ለኤሪስ አዳዲስ ሐሳቦችንና ነፃነትን ይሰጡታል። በተለይም ሊብራ የኤሪስ ተቃራኒ ምልክት በመሆኗ ኤሪሶች የጎደላቸውን መረጋጋትና ዲፕሎማሲ ይላበሱባታል። ነገር ግን
እንደ ካንሰር ያሉ በውሃ የሚመሰሉ ሰዎች ጥሩ ተጣማሪ ላይሆኗቸው ይችላሉ። ለኤሪሶች ኃይል በጣም ስሜታዊና ቶሎ የሚጎዱ ሊሆንባቸው የሚችሉ ሲሆን ኤሪሶች የሚናገሩት ቀጥተኛ ቃላትም የውሃ ምልክቶቹን የሚያቆስል የመሆን እድሉ ሰፊ ነው። ምንም እንኳን ኤሪሶች ድንቅ አፍቃሪ ቢሆኑም እንኳን ግንኙነታቸውን የሚፈታተኑ አንዳንድ ጥቁር ነጥቦችም አሏቸው። ዋናው የእኔ መንፈስ ነው። ኤሪሶች ሳያውቁት ግንኙነቱን ስለ ራሳቸው ብቻ ሊያደርጉት ይችላሉ። እኛ ከማለት ይልቅ እኔ የሚለው ቃል ይቀድማቸዋል። ትዕግስት ማጣት በግንኙነት ውስጥ የሚፈጠሩ ጥቃቅን አለመግባባቶችን በሰላም ከመፍታት ይልቅ ቶሎ መቆጣትና ነገሮችን ማበላሸት ሌላው ድክመታቸው ሊሆን ይችላል። ነፃነትን አብዝቶ መፈለግ ኤሪሶች መጠመድ አይወዱ። በጣም ከተቆጣጠሯቸው ክንፏ እንደተሰበረች ርግብ ሊሰማቸውም ይችላል። ስለሆነም አንድ ኤሪስን በፍቅር ለማቆየት ትልቁ ሚስጥር አብሮ ማደግ፣ አብሮ መብረር ነው። አዳዲስ ህልሞችን በአብሮነት ካለሙና ነፃነታቸውን ካከበሩላቸው ኤሪሶች እስከ መቃብር የሚቆይ ታማኝነትን ይሰጥዎታል። በአጠቃላይ ኤሪስ ማለት የህይወት ብርሃን፣ የጀግንነት ተምሳሌትና በፍቅር ውስጥ እሳታማ ጉልበት ያለው ኮከብ ነው። አዎ ግትር ሊሆኑ ይችላሉ። አዎ ቶሎ ሊቆጡም ይችላሉ። ነገር ግን በንጹህ ልብ ፍጹም ታማኝ አፍቃሪ መሆንም ይችሉበታል። ህይወትን ያለ ፍርሃት ለመጋፈጥ አዳዲስ ነገሮችን ለመሞከርና ሁልጊዜም በልጅነት መንፈስ ለመኖር ኤሪሶች ምርጥ አጣማሪዎች ናቸው። ኤሪስ የሆናችሁ ወይም የኤሪስ ወዳጅ ካላችሁ ሐሳባችሁን በኮሜንት ላይ አሳውቁ። በቀጣይ እስከምንገናኝ ቸር ሰንብቱ።